بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على نبينا محمد وعلى آله وصحبه أجمعين أما بعد فاليوم نبدأ رسالة جديدة ألا وهي منظومة الجوهرة المكنونة للدرة المنصونة إن شاء الله እንግዲህ ዛሬ በአላህ ፍቃድ አዲስ የአጭር የግጥም መጽሐፍን እንጀምራለን ማለት ነው። የሪሳላዋ የኪታቧ ስም الجوهرة المكنونة الجوهرة ጌጥ المكنونة የታሸገች የሆነች ጌጥ للدرة እንቁ ለሆነችው المنصونة እና የተጠበቀች ለሆነችው ሴት للدرة ለእንቁ المنصونة የተጠበቀች ለሆነችው እንቁ ወይም ሙስሊም ሴት ማለት ነው። ሙስሊም ሴት ነው አዱራ ብለው የገለጿት እዚህ ጋር ማለት ነው። ስለዚህ እንቁ ለሆነችው እና የተጠበቀች ለሆነችው ሙስሊም ሴት የታሸገች ጌጥ በስጦታ መልክ ሸኽየው ያዘጋጁላት እንደማለት ነው። ኪታቧን እንደዚህ ያለ እየገለጿት ያሉት طيب እጥርስና አድርገው እቺ ኪታብ ለሴቶች በአጠቃላይ የክብር ማማ ላይ የምታወጣቸው የልቅናና የአይናፋርነትን ካባ የምታለብሳቸው እንዲሁም የነዚህን ሁሉ በአጠቃላይ የመልካም ስነ ምግባራትን ሁሉ አክሊል ወይም ዘውድ የምታጎናጽፋቸውና የምታለብሳቸው ነች ማለት ነው። ومؤلف هذه الرسالة القيمة هو الشيخ الدكتور علي بن يحيى الحدادي يزج مرطنا قنجي مصحف الزجاج شيخ علي بن يحيى الحدادي ናቸው። እሳቸው ማለት እንግዲህ على عالي الذي استسقى علمه من معين الأكابر ከተላላቆች ዕውቀት ምንጭ ዕውቀትን የቀሰሙና የወሰዱ ናቸው። ለምሳሌ ከሼክ ابن باز رحمه الله والشيخ صالح الفوزان وكذلك عن غيرهما من علماء السنة الأكابر كليلوች በታላላቅ ሊቃውንቶች ዘንድ ዕውቀትን ተምረዋል። ስለዚህ فالشيخ حفظه الله معروف بصفاء المنهج وشدة الاتباع للسنة منهجاቸው ላይ ጥርት ያለ መንሃጅ ያላቸው በመሆን ይታወቃሉ። كذلك السنة አጥብቆ በመከተል ላይ የሚታወቁ ሼክ ናቸው። فلا شك في سلفيته وصدق توجيهه በሰለፊነታቸው ላይ የሚሰጡት ምክርና ተውጂህ ትክክለኛና እውነተኛ ተውጂህ ለኡማው ጠቃሚ በመሆኑ ላይ ምንም የሚያጠራጥር ነገር የለውም። ኢንሻአላህ አላሁ ተባረከ ወተዓላ እኔንም እናንተንም በዚህ የተከበረ ዕውቀት እንዲጠቅመን እለምነዋለሁ። ወደ ሼኽየው ሙቀዲማ እንገባለን። አልሙቀዲማ ምን አሉ ሼኽ? አልሐምዱሊላህ ምስጋና በአጠቃላይ ለአላህ የተገባ ነው። ወሰላቱ ወሰላም ወሰላቱ የአላህ ውዳሴና ወሰላሙ የአላህ ሰላምም አላ ረሱሊላህ በአላህ መልእክተኛ ላይ ይሁን። ወዓላ አሊሂ በቤተሰቦቻቸውም ላይ ወሰሕቢሂ በባልደረቦቻቸውም ላይ ወመን በአካልም ላይ ወመን ተቢዐሁም በተከተላቸውም አካል ላይ ሷሃቦችን በተከተለ አካል ላይ ቢኢሕሳኒን በመልካም ኢላ የውም ዲን ኢላ የውም ልጀዛ እስከ ምንዳው እስከ ፍርዱ ቀን ድረስ ሷሃቦችን በመልካም በተከተለ አካል ላይ የአላህ ውዳሴና ሰላም ይስፈን። አማ ባዕድ ከዚህ በመቀጠል አለ فهذه ይህች ሪሳላ መጽሐፏ መንዙማ ግጥም ነች። ወኽተሰራ እጠር መጠን ተደርጋ የተዘጋጀች ከተብቱሃ ጽፌያታለሁ ኑስሐን ምክር ትሆን ዘንድ ሊልሙስሊማት ልሙእሚናት ሊልሙስሊማቲ ለሙስሊም ሴቶች አልሙእሚናት አማኝ ለሆኑ ሙስሊም ሴቶች ምክር ትሆን ዘንድ ነው የጻፏት። እጠር ያለች የሆነች ግጥም ስትሆን ይላል ፊሃ في هذه الرسالة እዚች አጭር መጽሐፍ ውስጥ እኮ التذكير ማስታወስ አለ ببعض المهمات በአንዳንድ አሳሳቢ በሆኑ ነጥቦች ላይ ማስታወስ አለ። እነዚህ አሳሳቢ የሆኑ አንዳንድ ጉዳዮች ደግሞ من مسائل الاعتقاد من مسائل ከነጥቦችና ከጉዳዮች የሆኑ الاعتقاد ከእምነት ጉዳዮች የሆኑ አቂዳን የተመለከቱ ማለት ነው። والمنهج በጥቅል ደግሞ አካሄድን የተመለከቱ መንሃጅ የሚለው ከአቂዳ ሰፋ ያለ والأخلاق ስነ ምግባርንም የተመለከቱ በስነ ምግባር ጋር በሚያጠነጥኑ አንዳንድ አሳሳቢ የሆኑ ጉዳዮችን በተመለከተም ማስታወስ አለ እዚህ ኪታብ ውስጥ እያሉ ነው። አስአሉላህ አላህን እጠይቃለሁ አየፈዓ እንዲጠቅም بهذه الرسالة በዚች አጭር መጽሐፍ እንዲጠቅም ወአየክቱበ እንዲጽፍም الأجر ምንዳን لناظمها ለገጣሚዋ ወዳሪሲሃ ለሚማራት وحافظها ለሚሸመድዳት ወሻሪሕሃ እሷን ለሚያብራራት ወሙደሪሲሃ ለሚያስተምራትም አካል አላህ አጅር እንዲጽፍለት አላህን እጠይቃለሁ። ኢነሁ እሱ አላህ ሰሚዑን ሰሚ ነው
ሙጂቡ ተቀባይ ነው፣ አድዓዋት ልመናዎችን የሚቀበልና የሚሰማና የሚቀበል የሆነ ጌታ ነው። ወልሐምዱሊላህ ምስጋና በአጠቃላይ ለአላህ የተገባ ነው። ረቢል ዓለሚን ለዓለማቱ ጌታ ይላሉ። ጠይብ ቀጥታ ወደ ግጥም ስንኞቹ ስንገባ ምን ይላሉ? አልሐምዱሊላህ አልቀዲር አልባሪ ወኻሊቅ አልኢንሳን ፊ አጥዋሪ። አልሐምዱሊላህ ምስጋና በአጠቃላይ ለአላህ የተገባ ነው። አልቀዲር አልባሪ አልቀዲር ሁሉን ቻይ ለሆነው አላህ። እንግዲህ አላሁ ተባረከ ወተዓላ በፈለገው ነገር ላይ ሙሉ ስልጣንና አቅም ያለው መሆኑን ይገልጻል። ይሄ አልቀዲር የሚለው ማለት ነው። አልባሪ ደግሞ ማለት አስገኝ ማለት ነው። አስገኝ ለሆነው ፍጥረታትን ያለምንም ቀዳሚ ምሳሌ ከምን የሚያስገኝ መሆኑን ያመለክታል አልባሪ የሚለው ማለት ነው። ጠይብ ስለዚህ ምስጋና በአጠቃላይ ለአላህ የተገባ ነው። ሁሉን ቻይና ነገራቶችን ካልነበሩበት አስገኝ ለሆነው አላህ ጌታችን ተባረከ ወተዓላ ሁወ አላሁል ኻሊቁል ባሪኡል ሙሰውር፣ እርሱ አላህ ፈጣሪ ከምንም አስገኝና ቅርጽን የሚያወጣው እርሱ አላህ ነው በማለት ጌታችን ተባረከ ወተዓላ ሱረቱል ሐሽር ላይ ነግረውናል። ጠይብ ቀጠሉና ምን አሉ? ወኻሊቅል ኢንሳኒ ፊ አጥዋሪ ወኻሊቂ ፈጣሪም ለሆነው አልኢንሳን የሰው ልጅን ፊ አጥዋር በተለያዩ የእድገት ደረጃዎች። አጥዋር ማለት ጀምዑ ጠውር ነው። ጠውር ማለት አተደሩጅ ነው። ተደሩጅ ማለት አልንቲቃል ሚን መርሐለትን ኢላ መርሐለትን ኡኽራ ተኽተሊፉ ዐንሃ ፊል ኸሳኢስ ከአንድ ደረጃ ወደ ሌላ ደረጃ ወይም ከአንድ የእድገት ምዕራፍ ወደ ሌላ የእድገት ምዕራፍ መሸጋገር ማለት ነው። እያንዳንዱ ምዕራፍ ከሌላ የሚለይበት ባህሪ ያለው ሲሆን ማለት ነው። ጠይብ በተለያየ ባህሪ ይለያያሉ ማለት ነው። ይቺ ከሊማ ወረዳት ፊ ሱረት ኑህ ሱረቱ ኑህ ላይ መታለች። ወቀድ ኸለቀኩም አጥዋራ ብለዋል ነቢላህ ኑህ ማለት ነው ለህዝቦቻቸው። ምን ማለት ነው? በእርግጥም አላህ በተለያዩ የእድገት ደረጃዎች ፈጥሯችኋል ይላሉ። እዚህ ጋር የተፈለገው ምንድነው ከተባለ አልመራሒል አለቲ የምሩ ቢሃ ልኢንሳኑ ፊ በጥኒ ኡሚ የሰው ልጅ በእናቱ ማህፀን ውስጥ እያለ በእናቱ ሆድ ውስጥ ሆኖ የሚያልፍባቸው የእድገት ደረጃዎች ናቸው የተፈለጉበት። አላህ በተለያዩ ደረጃዎች ፈጥሯቸዋል ሲባል የተፈለገው ማለት ነው። ያ አፈጣጠርም እንዴት እንደሆነ ጌታችን ተባረከ ወተዓላ በሱረቱል ሙእሚኑን ነግሮናል። ወለቀድ ኸለቅና ልኢንሳነ ሚን ሱላለቲን ሚን ጢን በእርግጥም የሰውን ከነጠረ ጭቃ ፈጠርነው። ثم جعلناه نطفة في قرار مكين ከዛም በኋላ በተጠበቀ መርጃ ውስጥ የፍትወት ጠብታ አደረግነው። ثم خلقنا النطفة علقة ከዛም ደግሞ ይሄን ንጥፋውን ደግሞ ዓለቃ የረጋ ደም አድርገን ፈጠርነው። فخلقنا العلقة مضغة ከዛም ደግሞ ይሄኛውን የረጋውን ደም ደግሞ የታኘከ ስጋ አድርገን ፈጠርነው። فخلقنا المضغة عظاما ይሄን የታኘከ ስጋ ደግሞ አጥንት አድርገን ፈጠርነው። فكسونا العظام لحما አጥንቱን ደግሞ ስጋ ለበስ ነው። ثم أنشأناه خلقا آخر فتبارك الله أحسن الخالقين ብሎ ጌታችን ነግረውናል። ከዛም ሩህ ነፍተን ሌላ ፍጥረት አድርገን አስገኘ ነው በማለት ጌታችን ተባረከ ወተዓላ በምን አይነት ሁኔታ የሰው ልጅ እንደተፈጠረ በምን አይነት ሂደት እንዳለፈ ደረጃዎቹን ነግሮናል ማለት ነው። እና የሰው ልጅን በዚህ አይነት መልኩ የፈጠረ ለሆነው አላህ ምስጋና በአጠቃላይ የተገባ ነው። ሁለተኛ ዓለይሂ ሰላቱ ወሰላም في حديث عبد الله بن مسعود ነግረውናል። የአንዳችሁ ፍጥረት በእናቱ ሆድ ውስጥ ለ40 ቀን ነጥፋ ሆኖ ይቆያል። ከዛም ደግሞ ለ40 ቀን ዓለቃ ይሆናል። ከዛ ደግሞ ለ40 ቀን ሙድጋ ይሆናል እያሉ ሁለተኛ ዓለይሂ ሰላቱ ወሰላም ቡኻሪና ሙስሊም በዘገቡ ዘገባ ነግረውናል። በጥቅሉ የሰው ልጅ በተለያዩ የእድገት ምዕራፎች ነው እያደገን የተፈጠረውና በዚህ አይነት መልኩ የሰው ልጅ ፈጣሪ ለሆነው አላህ ምስጋና በአጠቃላይ የተገባው ነው እና እናመሰግነዋለን ማለት ነው። وجاعل الإنسان أنثى وذكر لحكم جليلة عند النظر وجاعل أدراجم لهنا الله مسكانا بأتقال يتقبون الإنسان يسول جن أنثى وذكر وند سيتنا وند أنثى سيت وذكر نانديوم وند أدربو لم يفترى الله مسكانا يتقبون لمن دنا الله يسول جوتشن وندنا سيت أدربو بولد صوتها كفلي فتراتشو لحكم جليلة لحكم لا تببوت سيبال جليلة ترى الله لهنا عند النظر ما استوال زل إيه جن النظر ميلو راسون شلو يميقوم نجار عرم
ማስተዋል የሚባለው ነገር ይገኝ ዘንድ የሚያስተውል አካል ያስፈልጋል። عند النظر ሲባል አይ عندما يتأمل ويتدبر ويتفكر ማለት ነው። በትኩረት የሚመለከት እንዲሁም የሚያስተነትንና በጥልቀት የሚመረምር የሚያንሰላስል ሰው ዘንድ የሚታወቁ ለሆኑ ታላላቅ ጥበቦች ሲባል አላህ የሰው ልጆችን በሁለት ጾታ ከፍሎ ማለትም ወንድና ሴት አድርጎ ፈጥሯል። ለእርሱ እንደዚህ አድርጎ ለፈጠረው አላህ ምስጋና የተገባው ነውና እናመሰግነዋለን። ወጃኢሊ አድራጊ ለሆነው አልኢንሳን የሰው ልጅን ወንሳ ሴትና ወዘከር ወንድ ለምን ሒከሚን ለጥበብ ሲባል ጀሊላ ታላላቅ ለሆኑ ጥበቦች عند النظر عندما يتفكر ويتدبر የሚያስተውል ሰው ዘንድ የሚታወቁ ለሆኑ ታላላቅ ጥበቦች ሲባል የሰው ልጆችን ሴትና ወንድ አድርጎ ለፈጠረው አላህ ምስጋና የተገባው ነው። طيب منها بقاء عالم الإنسان في مدة الدنيا من الزمان منها أي من الحكم الجليلة المعروفة عندما يتدبر ويتفكر ማለት ነው። የሚያስተነትን ሰው ዘንድ የታወቁ ከሆኑ ጥበቦች ውስጥ እኮ አንዱ እንደማለት ነው። አላህ የሰው ልጆችን ወንድና ሴት አድርጎ የፈጠረው ለታላላቅ ጥበቦች ነው። እነዛ ጥበቦች ደግሞ የሚያስተውል ሰው ዘንድ ነው የሚታወቁት ብሎናልና አላህ ሴትና ወንድ አድርጎ ሰዎችን የፈጠረበት ታላላቅ ጥበቦች አሉ። ከነዛ ውስጥ አንዱ ማለት ነው ሚንሃ ማለት በቃኡ አይ ደዋም መዘውተሩ ነው። ወስትምራር በቀጣይነት መዘውተሩ ነው። ዓለም الإنسان የሰው ልጅ ዓለም መቆየቱ ነው። في مدة الدنيا በዱንያ የጊዜ ቆይታ من الزمان ከጊዜ في مدة الدنيا በዱንያ ቆይታ ውስጥ من الزمان ከጊዜ ያ ማለትም ማለት ነው። طيب በቃው ዓለም الإنسان ብለናል። የሰው ልጅ ዓለም መቆየቱ ነው ማለት በቃው دوام نسله واستمرار وجوده في هذه الدنيا جيل بعد جيل ማለት ነው። ትውልድ ከትውልድ በኋላ እየተተካካ ህልውናው መቀጠሉ ነው። አንዱ አላህ የሰው ልጅ ሴትና ወንድ አድርጎ የፈጠረበት ጥበብ የሰው ልጅ ዱንያ እስካለች ድረስ في مدة الدنيا من الزمان ማለት في وقت بقائها ማለት ነው። ዱንያ በምትቆይበት የቆይታ ጊዜ ውስጥ ማለት ነው። وفي الفترة الزمنية التي قدرها الله لعيش الخلق فيها قبل زوالها دنيا كموجدوا بفيت الله فترات እንዲኖሩባት የወሰነው የጊዜ ርዝመትና ቆይታ አለ። የጊዜ ገደብ አለ። በዛ የጊዜ ገደብ ውስጥ የሰው ልጅ ዘር እየተካው እንዲቆይ ለማድረግ ነው አላህ የሰው ልጅን ወንድና ሴት አድርጎ የፈጠረበት ጥበብ አንዱ እሱ ነው። طيب خيرا ከዛ ምን አሉ هذا وللنساء في الإسلام مكانة عظيمة المقام هذا وللنساء في الإسلام مكانة عظيمة المقام هذا أي خذ هذا مالنا دع ما مضى وخذ هذا وخذ هذه المعلومات مالتنا هذا ማለት ያለፈውን ይመስላል። እንደነገርኩ የሰው ልጅ አፈጣጠር እንደነገርኩ ያለፈውን ይመስላል። አላህ የሰው ልጆችን ሴትና ወንድ አድርጎ ከፈጠረበት ጥበብ ውስጥ አንዱ የሰው ልጅ ዓለም እንዲቆይ ነው ዱንያ እስካለች ድረስ እስከምትጠፋ ድረስ እና ይሄን ያዝ ያለፈው ይመስላል። ይሄ በእንዲህ እንዳለ ይሄንን ቀጥዬ የምነግርህን ያዝ ማለት ነው። طيب هذا ياخذ هذا ይሄንን ያዝ ያለፈውን ይመስላል። አሁንም ነግርህን ያዝ። እሱ ምንድነው? وللنساء في الإسلام مكانة عظيمة المقام وللنساء ለሴት ልጆች في الإسلام እስልምና ውስጥ مكانة أي منزلة والشرف ማለት ነው። ክብር አላቸው፣ ደረጃ አላቸው። عظيمة ታላቅ የሆነ المقام ቦታውና ደረጃው ከፍ ያለ የሆነ ክብር አላቸው። مكانة أي الشرف ክብር አላት ሴት ልጅ እስልምና ውስጥ عظيمة ታላቅ የሆነ المقام عظيمة المقام ማለት الرتبة العالية ማለት ከፍ ያለ ደረጃ። ስለዚህ هذا ይሄንን ያስ ወለኒሳኢ ለሴቶች ፍልስላም እስልምና ውስጥ አላቸው مكانة ክብር አላቸው عظيمة المقام ታላቅ የሆነ ደረጃ ያለው ክብር አላቸው እስልምና ውስጥ። አጠረስና አድርገው ምንድነው أن للمرأة في دين الإسلام منزلة رفيعة ለሴት ልጅ እስልምና ውስጥ ከፍ ያለ ደረጃ አላት።
وقدرا كبيرا تلك يهونا لكننا كبرات لا يوجد في غيره من الأديان والمناهج كسلمنا وجه بالو ሃይማኖቶች ሆነ የፍልስፍና አካሄዶች ውስጥ የማይገኝ የሆነ ትልቅ ቦታና ከፍ ያለ ደረጃ አላት ለሴት ልጅ እስልምና ውስጥ ለምን እስልምና ለሴት ልጅ ትልቅ ቦታ እንግዲህ ትልቅ ቦታ ሰጥቷታል የሚታወቅ ነገር ነው ከእስልምና በፊት ሴት ልጅ ምን አይነት ሁኔታ ላይ ነበረች ሁላችሁም የምታውቁት ነው ከእስልምና በኋላ ደግሞ እስልምና ከመጣ በኋላ ደግሞ ምን አይነት ጸጋ እንደሰጣት ሴቶች በአጠቃላይ የምታውቁት ጉዳይ ነው ወንዶችም የምናውቀው ጉዳይ ነው ከእስልምና በፊት ከነ ህይወቷ ተቀበር ነበር አፈር ውስጥ ሴት ልጅ መውረድ እንደ ውርደት ነበር የሚቆጠረው እንዲያውም ሰው ሴት በሚወልድ ሰዓት ሰዎች ይጠይቁት ሲመጡ እንዳያገኙት ይደበቅ ነበር ይርቅ ነበር ያንን እፍረት ከዛ እፍረት ለመዳን ሲል ሴት ልጅን ወስዶ ከነ ህይወቷ ይቀብር ነበር ይህንን በተመለከተ ጌታችን ተባረከ ወተዓላ በቁርአኑ ሴት ልጅ የውመል ቂያማ እንደምትጠይቅ ነግሮናል ወኢዘል መኡደቱ ሱኢለት بأي ذنب قتلت ይሄንን አንዳንድ ሙፈሲሮች ራሷ ሴት ልጅ ሰውየውን ተጠይቀዋለች ብሎ ተርጉመውታል لماذا دفنتني وقتلتني وانا حيا ለምንድነው የቀበርከኝ ከነ ህይወቴ ለምንድነው የገደልከኝ በህይወቱ ነኝ ያለው ለምን ታህታ ቱራብ አስገባኸኝ ብላ እንደምትጠይቀው ገልጸዋል ማለት ነው طيب እስልምና ከመጣ በኋላስ رفع هذه المظاهر እነዚህን ሁሉ በደሎች አነሳከስ አስወገደ ማለት ነው طيب እና እስልምና ስትወረስ የነበረውን ወራሽ አደረጋት በቤቷ የምትቀመጥ ወቀርና في بيوتكن ብሎ ቤቷ የምትቀመጥ ታላቅ ንግስት አድርጓታል እስልምና ማለት ነው طيب ለምን እስልምና ለሴት ልጅ ይሄን ትልቅ ቦታ መስጠት ፈለገ ከተባለ إذ الصلاح في النساء عماد لتصلح الأجيال والبلاد إذ ምክንያቱም الصلاح مستكاكل في النساء ሴቶች ውስጥ ያለ መስተካከል ሴቶች ውስጥ የሚገኝ መስተካከል ዒማድ ምሰሶ ዒማድ ምሰሶ لتصلح الأجيال والبلاد لتصلح يستكاكሉ ዘንድ الأجيال ትውልዶች የሰው ልጆች والبلاد ሀገራትም ይስተካከሉ ዘንድ የሰው ልጅ ሲስተካከል ነው ሀገራትም የሚያምርባቸውና ማለት ነው ምን ማለት ነው كي يتحقق الصلاح للأمم القادمة إلى الأجيال وتعمر البلاد بالخير والرشاد መጪው ትውልድ ውስጥ መስተካከል የሚባለው ነገር ይረጋገጥ ዘንድ ሀገራትን በመልካምና በቅንነት ያሸበርቁና ይገነቡ ዘንድ የሴት መስተካከል ትልቅ መሰረት ነው ለምን لأن المرأة هي المدرسة الأولى لصناعة الأجيال ትውልዶችን ለመቅረጽ የመጀመሪያዋ ትምህርት ቤት የመጀመሪያዋ መድረሳ ሴት ልጅ ነችና ነው ለዛ ነው وإذا صلحت الأم صلح الجيل كله ሴት ልጅ ከተስተካከለች አጠቃላይ ትውልድ ይስተካከላል እዚህ የምትይዙት ግን ከዚህ በተቃራኒ إذا فسدت الأم فسد الجيل እናት ከተበላሸች ሙሉ ትውልድ ይከስራል ይበላሻል ማለት ነው እንደ ለምሳሌ እንጂ ከተባለ እንኳን إذا كانت الأم تمشي متبرجة عارية እናት እርቃኗን የምትሄድ ከሆነ ተገላልጣ የምትሄድ ከሆነ ሴት ልጇ ልክ እንደሷ የተገላለጠች ነው የምትሆነው وإذا كانت الأم سيئة الأخلاق نشأ أولادها على تلك الأخلاق الذميمة ሴት ልጅ ስነ ምግባር ብልሽ ከሆነች ልጆቿ በአጠቃላይ በዚህ መጥፎ ስነ ምግባር ላይ ያድጋሉ ጠቅለል ስናረገው ባጭሩ ምንድነው إذا ابتعدت الأم عن دينها ضاع الأولاد على خطاها ሴት ልጅ ከዲኗ ከራቀች የሷን እርምጃ በመከተል ልጆቿም እንዳለ ይጠፋሉ ይባክናሉ ይከስራሉ ስለዚህ ሼኽየው እንዳሉት الصلاح في النساء هو الأساس ትልቅ መሰረት ነው ማለት ነው አላሁ ተባረከ ወተዓላ ሁላችንም ያስተካክለንና طيب ቀጠሉና ምን አሉ والمرء لا يمكنه الإصلاح إن لم يكن يزينه الصلاح والمرء عند سو لا يمكنه الإصلاح لا يمكنه አይቻለው ባይሆንለትም አዳጋች الإصلاح إصلاح غيره ማለት ነው ከሱ ውጭ ያሉ አካላቶችን ማስተካከል አይሆንለትም አይቻለውም ይከብደዋል إن لم يكن يزينه الصلاح إن لم يكن ካልሆነ يزينه ሰውየውን ያጀበው ያስጌጠው ያስዋበው ካልሆነ ሰውየውን ራሱን ማለት ነው ለማስተካከል ሌሎችን ለማስተካከል የሚጠራው الصلاح መስተካከል የሚባለው ነገር ከሱ ከሰውየው ላይ ከራሱ ከለለና እሱን ካላስዋበው ሰውየው በዛ ነገር የተዋበ
በዛ ነገር የታጀበ ካልሆነ ሌላን አካል ማስተካከል አይችልም። ስለዚህ ሴት ልጅ ሌሎችን ታስተካክል ዘንድ መጀመሪያ ራሷ መስተካከል ስላለባት የተስተካከለች ወይ መልካም ሴት ምን አይነት ባህሪያት የተላበሰች እንደሆነ ሸኽየው ለመግለጽ መንደርደሪያ ሐሳብን ያነሳሉ በቀጣይ ማለት ነው። ምን አሉ? وهذه بعض الصفات الصالحة لمن أرادت أن تكون صالحة وهذه أي التي سأذكرها لك الآن في هذا النظم وفي هذه الرسالة مالتنا أو بقطع يمتقسلشنا يمنقرش እዚህ كتاب ያሉት ማለት ነው بعض الصفات الصالحة አንዳንድ መልካም መገለጫ ባህሪያቶች ናቸው። ለማን ብዬን ያዘጋጇቸው? لمن أرادت ለምትፈልግ አካል ሊመን ለአካል ነው። አራደት ለምትፈልግ አንተ ኩነ ለተሆን ወይ መሆንን ለምትፈልግ ሳሊሃ መልካም ደግ ጨዋ ሴት መሆን ለምትፈልግ ነው ይያሉ። في الدين والدنيا جمعتها لكم مختصرا أو مختصرا من القرآن والسنن. في الدين والدنيا أي لتنفعكن في أمور دينكن وشؤون دنياكم. በዲናችሁም ጉዳይ በዲንም በዱንያችሁም ጉዳዮች ውስጥ ይጠቅሟችሁ ዘንድ ጠቃሚ ትሆን ዘንድ ነው ለእናንተ ያዘጋጀውላችሁ። በዲኒ ወዱንያ በዱንያም በዲንም በዱንያም ጠቃሚ ትሆን ዘንድ በዲኒ ወዱንያ فيما يتعلق بأمور الدين والدنيا ማለት ነው ባጭሩ። በዲንም ጉዳይ በዱንያም ጉዳይ ታጅነት ያላቸው ሲሆኑ ለእናንተ ጠቃሚ ሆኑ ዘንድ ጀመዕቱሃ ሰበሰብኳቸው ለኩን ለእናንተ ለሴቶች ብዬ ሙኽተሲራን አው ሙኽተሰራን ሙኽተሲራን ሷድን ከስራ ካረግነው እኔ እጠር መጠን አድርጌ ጨመቅ አድርጌ من القرآن والسنة من كتاب الله وأحاديث رسول الله صلى الله عليه وسلم ከአላህ መጽሐፍ ከቁርአንና ከበተኛ ዓለይሂ ሰላቱ ወሰላም ሐዲሶች እጠር መጠን አድርጌ ሰበሰብኩላችሁ ለእናንተ። ሙኽተሰራን ከሆነ ደግሞ ወደ ኪታቧ ነው የሚመለሰው እጠር መጠን የተደረጉ ሲሆን ኪታቧ ላይ ያሉ ግጥሞቹ ማለት ነው። እጠር መጠን ተደርገው የተወሰዱ ሲሆኑ من القرآن والسنة ከቁርአንና ከሐዲስ እጠር መጠን ተደርገው የተወሰዱ ሲሆኑ ለእናንተ ሰብስቤ አዘጋጀሁላችሁ። طيب እዚህ ሙኽተሲራን ከሆነ እጠር መጠን አድርጌ ማለት ነው። ሙኽተሰራን ማለት ደግሞ እጠር መጠን የተደረጉ ሲሆኑ ማለት ነው። ومن فتاوى السادة الأعلام ورأي أهل الفضل والأحلام. ومن فتاوى كفتواዎች السادة يتكبروا ታላላቅ ከሆኑ ሊቃውንቶች الأعلام የታወቁ ከሆኑ ታላላቅ የሸሪዓ ሊቃውንቶች ፈትዋዎች ውስጥ ከነሱ መጠር መጠን አድርጌ ነው ያዘጋጀሁላችሁ። ورأي أهل الفضل والأحلام ورأي كملكة أهل الفضل كدرجة بالبيتوች أهل الفضل ማለት هم الذين له مكان عالية في العلم والدين والأخلاق ከፍ ያለ ቦታ ያላቸው በእውቀት በዲን በስነ ምግባር ማለት ነው። أهل الفضل ታላላቅ ደረጃ ባለቤቶች ከነሱ መልከታ ወስጄ والأحلام እንደዚሁም ደግሞ ከምጡቅ አእምሮ እንዲሁም ከጥበብ ባለቤቶች ማለት ነው። እዚህ በጣም የረቀቀና ምጡቅ አእምሮ ያላቸው ግንዛቤያቸው የሰፋ ከሆኑ ታላላቅ የሸሪዓ ሊቃውንቶች ከነሱ ግንዛቤና አስተያየት ወስጄ ጭምቅ አድርጌ አዘጋጅቼላችኋለሁ ይላል። አቁሉ እላለሁ ፊሃ በሳ ውስጥ በመጽሐፏ ውስጥ ሙስተዒን ረቢ አይ ጣሊበን ልዓውነ ምን አላህ ተዓላ ከአላህ እገዛ የምፈልግ ሲሆን ፊ ሲሓት ልቀውሊ በንግግሬ ትክክለኛነት ላይ ወቀስድ ልቀልቢ በልቦናዬ ፍላጎትና ሐሳብና ንያ ላይ ትክክለኝነትን አላህ ይገጥመኝ ዘንድ በአላህ የምታግዝ ሲሆን እላለሁ እናገራለሁ ብለው ቀጣዩን ይናገራሉ ማለት ነው። طيب ስለዚህ ለዛሬ እዚሁ ጋር ይበቃናል። በቀጣይ አቂዳዋን የተመለከተ አርዕስት ላይ በመጀመር እንቀጥላለን ማለት ነው። هذا والله أعلم وصلى الله وسلم على نبينا محمد وعلى آله وصحبه أجمعين.